አቡ ቢላል ቢዝነስ ወርልድ ስለ ቢዝነስ እና ቢዝነስ የሚያስተምር ቻናል ሲሆን በሳምንት 2 ቀን ቅዳሜና እሁድ ከሌሊቱ 7 ሰዓት ላይ ለእናንተ ጠቃሚ ናቸው ብዬ ያሰብኩትን ቪዲዮዎች እለቅላችኋለሁ። እናንተ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ አቡ ቢላል ቢዝነስ ወርልድ በሳምንት 2 ቀን ቅዳሜና እሁድ ከሌሊቱ 7 ሰዓት ማለት ነው ቪዲዮ እለቅላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ አቡ ቢላል ቢዝነስ ዩቲዩብ ቻናል ተከታታዮች ለዛሬ ለእናንተ ይጠቅማችኋል ብዬ ይዤላችሁ የመጣሁት አንድ የስራ አይነት የዶሮ እርባታ ነው ማለት ነው። ዶሮ እርባታ በጣም ትልቅ ጥቅም አለው። በሁለት አይነት ጥቅም ነው የምታገኙበት። አንደኛ ዶሮ እርባታ ብታረቡ ማለት ነው የእንቁላል እያስፈለፈላችሁ ለአከፋፋዮች ወይም ደግሞ ለባለሱቆች እንቁላል በማከፋፈል የገቢ ምንጭ የምታገኙበት የስራ አይነት ነው ማለት ነው። በመሆኑም አቡ ቢላል ቢዝነስ ወርልድን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። እንዲሁም ስለ ቢዝነስ እና ቢዝነስ ለእናንተ ጠቃሚ መረጃ ቪዲዮ እየሰራሁ በሳምንት 2 ቀን እሁድና ቅዳሜ ከሌሊቱ 7 ሰዓት ላይ ባላህ ፍቃድ እለቅላችኋለሁ ማለት ነው። ለዛሬ ይዤላችሁ የመጣሁት የስራ አይነት ለእናንተ ይጠቅማችኋል ብዬ ያሰብኩት የዶሮ እርባታ እና እንቁላል ማስፈልፈል ነው ማለት ነው። እንግዲህ ዶሮ እርባታ እንደሚታወቀው በጣም ብዙ ቻሌንጅ ቢኖረውም ማለት ነው። ያው ዶሮ ለማርባት በጣም ንጽህናቸውን ማስጠበቁ ክትባት ማስከተቡ ነው ሌላ እና ምግባቸውን ማቅረቡ ነው ትንሽ ከበድ የሚል ነገር ያለው እንኳን ከዛ ውጪ ግን ማለት ነው ሰፋ ያለ ቦታ በማከራየት የራሳቸው ቤት አላቸው ቤት በማሰራት ማለት ነው። ያው እንክብካቤ እየተደረገ እንቁላል በማስፈልፈል የገቢ ምንጭ ማግኘት ይቻላል ማለት ነው። በጣም በ2018 ብትሰሩት ያዋጣችኋል ብዬ ያሰብኩት አንዱ የስራ አይነት የዶሮ እርባታ በማርባት እንቁላል በማስፈልፈል ለባለሱቆችና እንዲሁም ለአከፋፋዮች በማስረከብ የገቢ ምንጭ ማግኘት ትችላላችሁ ማለት ነው። በመሆኑም ይህንን ስራ ሀገር ውስጥም ያላችሁ ውጭም ያላችሁ መካከለኛ ብር ያላችሁ ማለት ነው ይህንን ስራ ብትሰሩት እንዲሁም ደግሞ ትልቅ ሰፋ አድርጋችሁም በትልቁም ለመስራት የፈለጋችሁ ይሄ ስራ ብትሰሩት ያዋጣችኋል ማለት ነው። ማንኛውም ስራ በትንሹ ልስራው ካላችሁ ይሰራል በትልቁ ሰፋ አድርጌ ልስራው ካላችሁ ይሰራል ማለት ነው። እሱ የእናንተ የገቢ አይነት ይወስነዋል ማለት ነው። በመሆኑም በ2018 ከሚሰራ የስራ አይነት ወይም አዋጭ አንዱ የስራ አይነት ዶሮዎችን በማርባት እንቁላል በማስፈልፈል ለባለሱቆች በማስረከብ የገቢ ምንጭ ማግኘት ትችላላችሁ። እንዲሁም የሚያዋጣ የስራ አይነት ነው ማለት ነው። ለዛሬ ይቺን ጠቆም ላድርጋችሁ ብዬ ነው። ቻናሉን ግን ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደፊት ስለ ቢዝነስ እና ቢዝነስ ለእናንተ ጠቃሚ መረጃዎችን የማቀርብበት ቻናል ስለሆነ በሳምንት 2 ቀን 2 ቪዲዮዎች እለቅላችኋለሁ። እሁድና ቅዳሜ ከሌሊቱ 7 ሰዓት ወደ እናንተ አደርስላችኋለሁ ማለት ነው። ደግሜ ደጋግሜ ግን ቻናሉን ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።